ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ እየላችሁ የመጣሁት መረጃ የአመቱ ምርጥ መረጃ ብየዋለሁ። ተወዳጇ የመድረኳ ንግስት የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ወደ ኢቢኤስ ልትመለስ ሽማግሌዎች የይቅርታ ደብዳቤ ይዘው ተከስተዋል። ደብዳቤውስ ምንድነው የሚለው፣ ሽማግሌዎቹስ እነማን ናቸው የሚሉትን አድማጮች ለእናንተ ለማድረስ በሰፊው ስቱዲዮአችን ቁጭ ብለናል። የሰማነው መረጃ ከናንተም ደብቀው እንደሌለ ታውቃላችሁ። እንኳን የሰማሁትን ልቀንስ አይደለም ጨምሬ ራሱ ነው የምነግራችሁ። እናንተ ዝግጁ? ላይክ ዝግጁ? እጅ ጣት ምናምን ይንቀሳቀሳል፣ ጠቅ ያደርጋል። እሺ ወደ ዋናው ጉዳይ ስንገባ በእውነት በጣም ብዙ ሰዎች አንድ ሰሞን በተለይ አንድ ሳምንት ያህል እንደውም ማህበራዊ ሚዲያ ላይ መነጋገሪያ ከሚሆኑት ውስጥ ረዘም ላለ ጊዜ መነጋገሪያ የሆነው የመቅዲ የኢቢኤስን መሰናበት ነው። እንደዚሁም ደግሞ ኢቢኤስ ላይ የሚወጡት ሰዎች አብዛኞቻቸው በቤታቸው ቁጭ ብለው ነው መግለጫ የሚሰጡት። በቃ ከኢቢኤስ ለቅቅ ያለው ነው እንጂ ኢቢኤስ ላይ እስከዛሬ አብረን ክፉንም ደጉንም አብረን አሳልፈናልና በሉ ተብሎ የተሸኘ ሰው የለም። እንደውም ኢቢኤስ ላይ ተባሮ ዝም ያሉት ብርክቲ የምትባል ልጅ አንድ ጭኗ ልጅ በጣም ጎበዝ ነች። በነገራችን ላይ በጣም ነው የምወዳት። እኔም በተደጋጋሚ በቪዲዮዎችም ስሟን አነሳለሁ። በእውቀት የተሞላች ልጅ ነች። ያልታወቀባት ግን በእውቀት የተሞላች ብቃትም ያላት ልጅ ነች። እንደው እሷ ልጅ ከኢቢኤስ ላይ መውጣት አልነበረባትም፣ ወጣለች። እንደዚሁም ደግሞ ዝም ያለችው ሁለተኛዋ ደግሞ ሊያም ሳሙኤልም እንደዚሁ ከኢቢኤስ ወጣ ወጥቻለሁም ገብቻለሁም ተባረሪያለሁም አልተባረርኩም አላለችም። ዝም ያለችው ከነባሏ ነው። እንደውም እሷ የተባረረችው ሁለቱም ነው በአንድ ጊዜ የተባረሩት። የተባረረችበት መንገድም በጣም የሚያሳዝንና በጣም የሚያስገርም ነው። ለምን አረጋችሁ ነው ማለት ያን ነገር ከባልሽ ጋር ለምን አረግሽ ነው። ሌላ ምን ሊሆን ይችላል? ያው ስላረገች ወለደች። ለምን ወለድሽ ነው። ለምን ወለድሽ ማለት ለምን አረግሽ ነው። ያው ነው እኮ ምንም የሚለየው ነገር የለምና በየአመቱማ እንዴት ትወልጃለሽ ምናምን በሚል ነው ያሰናበቷት። በዛው ወጣ ነው የቀረችው። ያው እንግዲህ እስካሁን ምንም ነገር የለም የሷ። እነሱም ዝም ብለዋል፣ እሷም ዝም ብላለች። በነገራችን ላይ የመቅዲንም እነሱ እንደዚሁ ዝም ብለው ነበር። እኛ ግን አይ መቅዲ ከኢቢኤስ ወጣች ወጣለች ያለችው አትመለስም ተው እያልን ስንናገር እንደውም ራሱ በሳምንቱ መተው እነሱ ኖ በፍጹም መቅደስ ከኢቢኤስ አልወጣችም እረፍት ነው ያለችው ተመልሳ ትመጣለች ብለው ዋሹ የሚለውን ጥብቅ አድርጋችሁ ስሙት። ይሄን ነገር ዋሹ። ከዛ መቅድዬ በሳምንቱ እቺም በዋሹት በሳምንቱ መታ አይ ከኢቢኤስ ወጥቻለሁ ተሰናብቻለሁ፣ ስለነበረን ጊዜ በጣም አመሰግናለሁ፣ ክፉንም ደጉንም አልተናገረችም። በዚህ ነው የተሰናበተችው። ወዲያው ደግሞ በአባይ ቲቪ መጥቻለሁ፣ በአባይ ቲቪ ታገኙኛላችሁ፣ በራሴ ዩቲዩብም እከሰታለሁ ብላ በእውነትም በራሷ ዩቲዩብም ተከስታ ወደ 110 ምናምን ሺህ ሰብስክራይብ ገብታለች። በጣም ደስ የሚል ነው። በቅርብ ጊዜ ማለት ነው። በቅርብ ጊዜ ነው የጀመረችው። በቅርብ ጊዜ ነው ይሄን ሁሉ ወዳጅም ዘመድም ያፈራችው። አሁንም ደግሞ ሽማግሌ ልካለች። በነገራችን ላይ መቅዲ ሽምግልና ስትልክ ወደ ኢቢኤስ አሁን ሁለተኛዋ ነው። መጀመሪያ ላይ የረከቻቸው 4 ሽማግሌዎች ናቸው። አባዱላ ገመዳ እኔ ራሴ በጣም ነው የገረመኝ። ፓስተር ቸሬ እንኳን ያው በሽምግልና ሰዎችንም በማስታረቅ በጣም የሚታወቅ ነው። እንደዚሁም ደግሞ ገነት ንጋቱን ከእሱ ነው ያስታረቀው የሚል መረጃዎች ወጥተዋል። በትክክል እሱ ነው ወይ አላቅም፣ እንዴት ወደ ማህበራዊ ሚዲያ እንዳልወጣ። ምክንያቱም እሱ ማህበራዊ ሚዲያ ላይ ስለሚሰራ ያስታረቀውንም የሚታረቁትን ምናምን ስለሚያመጣ ብዙ ጊዜ እኔ ነኝ እንዲወራበት ያስታረቀ ሰውዬ እንዲወራበት አልፈለገም ነው ያሉትና በብዛት ደግሞ እሱ ጀምሮ ስለነበረ ገነት ንጋቱን ከባለቤቱ ያስታረቃት እሱ ነው ይባላል። እንግዲህ ፓስተር ጀሬ እውነትም እሱ ከሆነ በጣም ደስ የሚል ነገር ነው። ካልሆነም ደግሞ ያው ደስ ይላል እነሱ መታረቃቸው፣ በተለይ ልጆቻቸው አሪፍ ነው። እንግዲህ ሁለተኛው ሽማግሌ ፓስተር ቸሬ ነው። በሶስተኛ ደረጃ ደግሞ የተላከችው ቤቲ የምትባል በጣም ጎበዝ፣ በነገራችን ላይ በንግግሯ የምትታወቅ የምትናገረው ነገር በጣም ከባድ የሆነ የታደለ ሮባ ሚስት ከዶክተር ወዳጄ ነጋ እንደውም በአባይ ቲቪ ላይ ፕሮግራም ሰርተው ነበር። የኔ ንግግር ይቆረጣል፣ ያንተ ንግግር ብቻ ነው እየተመረጠ የሚለቀቀው በሚል ነው አሉ። እነሱም ተለያይተዋል። የተላኩት አባዱላ ገመዳ፣ ፓስተር ቸሬና ቤቲ እንደዚሁም ዶክተር ወዳጄነህ ነበሩ። አልተሳካም እንግዲህ እነሱ። በሁለተኛ ደረጃ ደግሞ የተላከው የይቅርታ ደብዳቤ አሲዛ ይቅር በሉኝ ኢቢኤስ ሆይ ወደ እናንተ መለሳለሁ የሚል ይመስለኛል። እንግዲህ ይቅርታ ሌላ ምን ሊሆን ይችላል? ሰራዊት ፍቅሬንና
ዮኒን ወደ ኢቢኤስ ልካለች። እንግዲህ ዮኒ ቤተኛ ነው። ክፉንም ደጉንም ያለውንም ማነው ጥፋተኛ ምንሆንም ያው ያቀዋል። ለሰራተኞቹም እንደው ለባለቤቶቹም ይቀርባል ብዬ አስባለሁ። ምርጥ የሆነ ጋዜጠኛ ነው። ሰራዊት ፍቅሬ ደግሞ ያው ሽመልስ ነው። ሺውን ነው በአንድ ጊዜ ሄዶ አስማምቶ ይመጣል ብለን ተስፋ እናደርጋለን። ስለዚህ መቅዲ የዛሬ ሳምንት ዕለት በነገራችን ላይ እኔ እንዴትም እንደሚሆን አላቅም። እንግዲህ ይሄ መረጃ በትክክል ከኢቢኤስ ውስጥ እስከዛሬ ሲያደርሱኝ የነበሩ ሰዎች ናቸው። ይህን መረጃ ያደረሱኝ መቅደስ ከስራ ስትወጣ መቅደስ ከስራ ወጣች ብለው ያደረሱኝ ሰዎች ናቸው። አንድ በሉ ይሄ መረጃ መቅደስ ከስራ ወጣችሁ? ያው ትክክል ነው፣ ወጣለች፣ አይተናል ከኢቢኤስ ላይ። ኢቢኤስ እሷ ከማውጣቷ በፊት ነው እኔ የተናገርኩት። በሁለተኛ ነገር ደግሞ በኢቢኤስ ላይ የሚሰራው አቡሽ ማን ነው ስሙ? ትንሣኤ ከኢቢኤስ ላይ ወጥቷል። ከኢቢኤስ ላይ የወጣበት ምክንያት ግን ኢቢኤስ አባሮት ሳይሆን ሱስ ጀምሮ ነው ብዬ አስቀድሜ ይሄንንም ተናግሬ ነበረ። ተመልሶ መጣ። ተመልሶ ሲመጣ ግን አዎ ከኢቢኤስ ወጥቼ ነበር፣ በራሴ ሱስ ውስጥ ገብቼ ነበርና አሁን ግን ጸበልም ተጠምቄ ምንም ብዬ ራሴን ጠግኜ ከሱስም ወጥቼ ተመልሼ መጥቻለሁ ብሎ እሱም ተናግሯል። ሊያ ሳሙኤልም እንደዚሁ በቃ ተባራለች አትመለስም ስንል አይረፍት ናቸው ወልዳ ሄዳ ነው እንጂ ትመለሳለች ሲሉ ይሄው አመት ምናምን ሞላት፣ አልተመለሰችም። ስለዚህ አሁን ይህን ሁሉ መረጃ ከዛው ከስራችሁ ሆኖ የሚያቀብለን ሰው ነው የመቅዲንም አሁን ወደ ኢቢኤስ ሽምግልና ልካለች ብሎ ያደረሰ ማለት ነው። ለዛም ነው ይህን መረጃ ወደ እናንተ ላደርሰው የፈለኩት። እንዴ መቅዲ እኮ አሁን እኮ በዚህ ሳምንት አባይ ቲቪ ላይ ነበረች። አንድ ሼፍን ኢንተርቪው አድርጋለች እና ምን ሆነ ነው እንዳትሉኝ እኔ አላቅም፣ መቼ እንደተቀረጸ ቪዲዮ አላቅም። እንግዲህ ይህን ሁሉ መረጃዎች የሚያደርሱኝ ሰዎች እውነተኛ ናቸው የምላቸው ሰዎች ናቸው ይህን መረጃ ያደረሱኝ። በትክክል መቅዲዬ ወደ ኢቢኤስ ትመለሻለሽ ወይ? ኢቢኤስ ላይ እሁድ እንጠብቅሽ፣ የዚህኛው እሁድ ወይስ የዛኛው እሁድ እንጠብቅሽ? አናቅም። ምንድን ነው የሚፈጠረው? በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በነገራችን ላይ ኢቢኤስም ከኢቢኤስ ከወጣች በኋላ የኢቢኤስ ነገር ቀዝቅዟል። እኔ አለ እንደ እሁድ አለ ኢቢኤስ ትከፍታላችሁ፣ እሁድ ይሰራል። እኔ እንጃ እሁድ ይሰራል አይሰራም አላውቅም። ግን ቅዳሜ ከሰዓት ላይ ያለው እነ ዮኒ አያለው፣ ደስ ይለኝም ፕሮግራማቸው። በተለይ የተጠፋፉ ሰዎች ሲገናኙ በጣም ነው የማየው። ሲፈልጉ ብዙም እንትን ይለኛል እና ግን የተጠፋፉ ሲገናኙ በጣም ደስ የሚል የሆነ ስሜት የሚነካ ነገር ያለው ያሳለፉ ስቃያቸውን ምናምን ስለሚሉ በጣም ያሳዝኑኛል። እና እሱም በብዛት ያለው የኒዮኒም ፕሮግራም ቅዳሜ ከሰዓት ነው ያለው። እሁድ ግን አለ ወይ ነው አድማጮች? እስቲ እሁድ ካለ ትነግሩኝና እንከፍታለን። ማን ያለው ምንድነው ማቀው? ለመቅደስ ከወጣች በኋላ እኛም ወተን ወደ አባይ ቲቪ ተመልሰን ነበር። አረባክሽ ባክሽ መቅዲ እንደው አታንከራችን እኛንም እንደው ለንባክሽ ባክሽ እኔ መቅዲ ምለማ አንድ አባይ ቲቪ ላይ አንዴ ኢቢኤስ ላይ ያልሽ እኛንም አትናጪን አንድ ቦታ ሁኝልን ባክሽ ለማለት እንወዳለን። እስቲ እንግዲህ ይሄ ነገር የምናየው ነገር ይሆናል። በአሁኑ እሁድ እንኳን ባትመጣ በሚቀጥለው እሁድ መቅዲዬ ኢቢኤስ ላይ እዛ የምትወደው ሰፊው መድረክ ላይ ጎለል እያለች አድማጮች መጥቼላችኋለሁ እንዴት ናችሁ እንደምትል ተስፋ አደርጋለሁ። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። አብሬያችሁ የቆዩት ያያ ዞላ